ታላቁን ያላከበረ ለታናሹ ያላዘነ ከኛ አይደለም ብለዋል። ኬሚስትሪ ቲቸር እንዳትል ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ኬሚስትሪ ቲቸርን አይነግርህም። የተሻለ ትውልድ መሆን የሚችለው መስጊድ ላይ ዳዋ ሲያዳምጥ። የማንም ሰው ስም አታንሳ፣ በማንም ሰው ጓዳ አትግባ፣ ስለማንም ፎቅ፣ ስለማንም መኪና፣ ስለማንም ብር አንተ አይመለከትህም። አላህ የውመል ቂያማ የሰው ልጆች 4 ነገር ሳይጠይቁ አያልፉም ተብሏል። ከነዛ መካከል አንዱ ገንዘብ ነው። ገንዘብ ደግሞ ለሁለት ነው ጥያቄው፣ ከየት አመጣ፣ በምን አወጣ። ስለዚህ አላህ ለተለያየ ባሪያ የፈለገው ሊሰጥ ይችላል፣ ላመነውም ላላመነውም፣ ላመፀውም ላላመፀውም። ሰዎች ወሬ ያቀባብላሉ፣ ሐሜትን ይጨምራሉ፣ ውስጣቸው ግን ምቀኝነትን ይዘው ነው። በወንድሞቻችን ላይ መመቅኘት የለብንም። ለማንነታችን መለወጫ የሆነ ቦታ ላይ እንደዚህ አይነት ቦታ ስንሰበሰብ አላህ ከራሱ የሆነ እርጋታ ይሰጠናል። እኛ እዚሁ ተሰባስበን አላህን እንዳወሳነው ደግሞ አላህ ከመላእክቶቹ ሆኖ ደግሞ እኛን ያወሳናል። ይሄ ቦታ ነው እንግዲህ በነፃ መንገባበት። አይገርምም? ይሄ ነበር አለ የሚከፈልበት በነፃ መንገባው። ሰዎች የአርሴናል ደጋፊ ነን ብለው እኮ 2 ማማ ወተት ይጠጣሉ። ምን ነው አርሴናል 5 ገባበት ብሎ ምን አገባህ አንተ? 6 ቢገባበት ምን አስጨነቀ? የአርሴናል ተጫዋች የተጫወቸው ቆንጆ ዶላር ሊዘጋ ነው። አንተ በማማ ጉሮሮን ዘግተህ ምንም በማይመለከት ሱብሃንአላህ። አላህ ያሳየው ወንድሜ። ጌታዬ ህይወቴን ሙሉ የመስጊድ ፍቅር ስጠኝ በለው። ለምን ሰዎች ዛሬ በትክክለኛው ማንነታቸውን የሚያውቁት መስጊድ ገብተው ዳዋ ሲያዳምጡ ነው። መስጊድ ስለገቡ ብቻ አይደለም፣ ዳዋ አዳምጠው ህይወታቸውን ከለወጡበት ነው። ሙእሚኖች ትልቁ ስነ ምግባራቸው የሚባለው ይህም ምላሳቸውን መጠበቅ ነው። ምላስ የሚባለው ነገር ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለውናል? በሁለት ከንፈሮቹ መካከል ያለውን የጠበቀልኝና በሁለት ታፋዎቹ መካከል ያለውን ብልቱን የጠበቀልኝ ለጀነት ዋስ ሆነዋል አሉ። ለጀነት ዋስ ሆነዋል አሉ። ይህ ምንድናቸው? ሐራም ነገር ከመስራት ብልትን መጠበቅና አላስፈላጊ ንግግሮችን ተናግሮ ከሚያናገረው ምላሳችን የተቆጠበና ምላሱን የጠበቀ ሰው ለጀነት እኔ ዋስ ሆነዋለሁ አለ። አላህም በተከበረው ቃል ምላስን ሲያስጠነቅቀን ምንድን ያለው? ወይሉ ሊኩሊ ሁመዘቲን ሉመዛ አለ። ወየውላቸው ሰው ለሚያሙና ሰው ለሚወጉ አለ። ምክንያቱም ምላስ በጣም ይወጋል፣ ሰዎችን ከሥራ ያወጣል፣ ትዳር ይበጠብጣል። በተለይ ሰምቼ ነበረ ሳሰማ አልቀርም ይመስለኛል እያልን የምናወራቸው ወሬዎች ብዙ የተስተካከሉ ቤቶቻችንን ያበላሹብናል። እና ይሄ ምላስ የሚባለው ነገር በጣም ከባድ ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ላ የድኹሉል ጀነተ ነማም አሉ። ወሬ ከዛና ከዚህ የሚያሳብቅ ሰው ጀነት አይገባም አሉ። ከዛና ከዚህ ወሬ አምጥቶ ማስታረቅ ነው እንጂ በትክክለኛ ከዛና ከዚህ ወሬ አምጥቶ የሚያጋጭ ሰው፣ ወሬ የሚያመጣ ሰው ጀነት አይገባም ነው ያሉት። በትክክለኛ ዛሬም ቤታችንን፣ ስራችንን፣ ጉርብትናችንን፣ ጓደኝነታችንን ስናያቸው ከዚህ የሚያልፉ አይደሉም ማለት ነው። ስለዚህ ምላሳችን ትልቁ ለምላሳችን ደግሞ እንድንጠነቀቅ የተነገረ ምንድነው? ሐሜት፣ የወንድምን ክብር መዝለፍ፣ ማሳነስ፣ በማይገባ ቦታ ስሙን ማንሳት። እናታችን አንሻ አላህ ስራዋን ይወድላትና የረሱላችን ሰለላሁ ዐለይሂ ወሰለም ሚስት የሆነችው የአቡበከር ሲዲቅ ልጅ የሆነችው በወሬ የተነሳ ባልተረጋገጠ ወሬ ይህን ሰርታለች ተብሎ ለረጅም ቀናቶች አይኖቿ አልደረቁም ነበረ። ምክንያቱም ወሬ ለአንድ ሙሚን በጣም ከባድ ስለነበር የተወራባት ወሬ ዚና ሰርታለች ወይም ዝሙት ሰርታለች ተብላ። ነገር ግን ለረጅም ጊዜ አይኔ ሁሉ አልደረቀም ነው የምትለው። ምክንያቱም ምላስ ስብራቱ ከባድ ነው። በተለይ
ምንም የማያውቅ ሰው በሬ ወለደ ተብሎ ወሬ የሚወራበት ሰው በጣም ይጎዳዋል። ለመጠገን በጣም ትቸገራለህ። በተለይ ደግሞ እንደ ሀገራችን ባህልና አኗኗር ህዝብን ለመበተን እንደ ወሬ ቀላል ነገር የለም። እንደ ወሬ ቀላል ነገር የለም። ነገር ግን ወንድማችን እንኳን ወሬ ልናቀባብልና ልናማው ይቅርና ኢስላም ካስቀመጠልን በጣም የሚገርማችሁ አዳብ ኮልፌ ቀብር ሁላችንም ሰው ስንቀብር አንዳንድ የሰዎች ድምጽ ተሰማላችሁ። ምን የሚል ድምጽ? አንተ ረገጥከው እኮ ቀብሩን ረገጥከው እኮ ይላሉ። ምን ለማለት ነው? የወንድም ቀብር እንኳን ኮልፌ ላይ መርገጥ ክልክል ነው። ሞቷል እኮ አይክም። ቀብር ላይ እንኳን አክብሮታል ወንድሜን፣ ቀብር ላይ አክብሯታል እህቴን። ቆሞ ያለውማ በምን ሚዛን ታስቀምጠዋለህ? የበለጠ ወንድምህን ማክበር ያለብህ አሁን ነው ማለት ነው። ቀብር ላይ መርገጥ ከተከለከለ አብሮ የሚኗኗረው ከመስጂድ የሚወጣው በስራ የምትገናኘው ደግሞ አካል ምን ያህል ከባድ ነው። ስለዚህ ለማህበረሰቡ ትልቅ ነቀርሳ የሆነው ምንድነው? ሐሜት ወይም አሉባልታ ነው። ለዚህ ነው አላህ ሐሜት ምን አይነት ቆሻሻ እንደሆነ በሚገርም ምሳሌ ነው የነገረን። አላህ አዩሂቡ አሐዱኩም አያእኩለ ለሕመ አኺሂ መይተን ፈከሪህቱሙ ማለት አንዳችሁ ቢላ ተሰጧችሁ የወንድማችሁን ስጋ ቆርጣችሁ ብሉ ብትባሉ ትበላላችሁ አለ አላህ። ምሳሌነቱን ራሱ ምን አረጋችሁ? ፈከሪህቱሙሁም ምሳሌነቱን ራሱ ጠላችሁት ይላል። አየ መኪና ያዘው ኬት አባቱ እንዳመጣ ይታወቅ። ላኢላሃ ኢላ ከዚህ በለጠ እኮ ከባድ ወንጀል እኮ ደግሞ ኬት አባቱ አምጥቶ ነው የኔ መሰለ ጃኬት ደግሞ የለበሰው። አረ ሰሞኑን ደግሞ ቀብረር ብላለች። አልহামዱሊላህ ቀብረር ይበልልህ። ዶሮ መስሎ ጎንበስ ከሚልብ ወንድም አይሻል? ቀና ብሎልህ ቢሄድ ወንድም እኮ ሲያጣ ነው የሚያሳዝነው አይደል? አግኝቶ ሰላም መሆን ይሻላል። ለምን ካጣ አንተንም አዛ ያደርጋል። በአይንም ጥቅሻም ይሁን በከንፈር በመነካከስም ይሁን ሁለቱም ሐሜት ናቸው። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐሜት ምንድነው ተብሎ ሲጠየቁ ምን አሉ? ዚክሩ አኻኸ ቢማ የክራሉ ወንድምህ በሚጠላበት ነገር በሚጠላው ነገር ስሙን ማንሳት አሉ። ለዚህ ነው አላህ እዚሁ አያ ላይ ምን ይላል? ላ የስኸር ቀውሙ ሚን ቀውሚን አሳ አን የኩነ ኸይረን ሚንሁን ይላል። አንዳችሁን አያሳንስ ይላል። አንተ አታውቅም እንጂ አላህ ዘንድ እሱ ነው በላጩ አለ። በእነዚህ በተማሙ ወንድሞች መካከል አላህን የማልገባም ብለዋል። አንተን አፎቱ ሊላ ጨርሰ መምጣት አላህ ዘንድ ያለብህ። የወንድምን ክብር ማንሳት ከምንም በላይ ከባድ ነው። ምክንያቱም ትላንት የነበረው ያ ምርጥ ዘመን የሚባለው ሰሐባ እንኳን ስሙ ሊነሳሳ ይቀርና እና አብዱራህማን ኢብኑ ዐውፍ የሚያደርጉት የነበረው ምን ነበረ? ወንድሜ ሆይ ይሄን የምታየው ደግሞ የእርሻ ቦታዬን ከፊሉን ልስጥና ውሰድና ስራ ስራበት እያሉ ነበር። እንኳን ሊተማሙ ይቀርና ንብረትህ ንብረቴ ነው የሚሉት። አንተ ማለት እኔ ነኝ፣ እኔ ማለት አንተ ነኝ ነበር የሚሉት። ለምንድን ነው እኛ ዛሬ እዚህ ውስጥ የገባ ነው? ወደ አሉባልታ ወንድሞቻችን፣ ወደ ስም ማንሳት ወንድሞቻችንን፣ ወደ ሐሜት ወንድሞቻችንን ያስገባ ነው። ለምንድን ነው? ለእኔ ብቻ ልኑር ብለን ነው። ለእኔ ብቻ ልኑር። አላህ የቀነሰብን ረሕመት ምንም የለም። ትላንት ሁላችንም ከምንኖረው በላይ እየኖርን ነው። ውሸት ምንም ችግር የለም። ሰው አጣው ይላል። ምን አጣ? የ600 ብር ጫት እየቃመ 600 ብር ጥብስ እየበላ 1200 ብር ወጪ እያወጣ አጣው ይላል እንዴ? በጠረባ የሚጣል ጫት እየገዛ ምንም አልጎደለም። ምን ጎደለ? ልብ ጠበበች። እቺ ጠበበች። የወንድምህ ህመም እየታመምክ ስትመጣ አላህ ላንተ ይደርስልሃል። ኢርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ። መሬት ላለው ሰው ዘኑ የሰማው ጌታ ያዝንላችኋል ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ የጠበበው ቀልባችን ነው። የተከበረ ወንድማችንን ስሙን አንስተን ስሙን ዘልፈን አሉባልታ ውስጥ ገብተን መርዳት ማገዝ ነበር የተነገረን። ካጠገቡ መቆም ነበር፣ ማድመጥ ነበር፣ አብሽር ማለት ነበር፣ አይዞ ማለት ነበረ። የአንድ ወንድም መገለጫው ይሄን ነው።
እነዛ የሚኖሩት ሚሊዮነር አሉ ምን አገባ ይኖሩ እዛች ጋር ደግሞ በጣም አስገራሚ ከቦቆሎ ያላለፉና ደግሞ ከሽምብራ ያላለፉ አሉ በቃ አይመለከትም ከቻልክ ይደርዳቸው ካልቻልክ ሌላ ነገር ውስጥ አትግባ እዛ ጋር ደግሞ ምስኪን ሲሆኑ አላህ ጠልቷቸው አይደለም እዛ ጋር በጣም ሚሊዮነር ሲሆኑ ደግሞ አላህ ወዷቸው እንዳይመስላችሁ ሁለቱም የጥላቻና የውዴታ ግዴታ አይደሉም ከያቱም አንዳንዶቻችን ምን እንሳሳታለን እንትና እኮ አላህ ወደዳቸው አዘነበባቸው ለቀቀባቸው አይደለም እንድለው ለቀቀባቸው አንተ ማሻአላህ ትላለህ አንተ አላወቅም እንጂ የውመልቂያማ እሳት ይሆናል የተሸከሙት ስንት ቤት አስለቅሰው ያን ብር እንዳመጡት አላህ ነው የሚያውቀው አንተ አታውቀው ያንተን ጸጋ የምታውቀው ነገ የውመልቂያማ ነው አንተ አላህ ያዋለልን ጸጋ የምታውቀው ዛሬ አይደለም ነገ የውመልቂያማ ነው የምታውቀው ስለዚህ ስለማንም ሰው ላይፍ ህይወት እኛ እንዳንገባ ምክንያቱም ከሐሜት ጀርባ አጠገቡ ምን አለ የሚያማሰኮ ምቀኝነት ስላለው አላህ ደግሞ ምን አለ አም يحسدون الناس على ما آتاهم الله من فضله እኔ ባከፋፈልኩት ርዝቅ ነው እንዴ እናንተ የምትመቀኛኙት አለ ስለዚህ ከማን ጋር የተጣለው ከአላህ ጋር ነው አከፋፋይ አላህ ነው አንተ የተሰጠ ድርሻ ካለ ለሚገባው አካል ማከፋፈል ነው ካንተ የሚጠበቀው ዱንያ እንደሆነች 950 ዓመት እድሜ ኖረው መሄዱ የኑ ህዝቦች አልፈውበታል ይሄው 60 እና 70 ዓመት ደግሞ ተብሎ የተነገረው ይሄ ኡማ ነው ዛሬ መስጊዳችን 90 የሚያክል እድሜ ከተገኙ ማሻአላህ በሉት ጨረሱት ጨፈጨፉት ኮኔ እድሜ የቡሶን የበሉት ነው የሚባለው ግን ያው ዱንያን ጨርሷል የደምሄዱት ነክተዋት ነው የሄዱት ስለዚህ ማንም ሰው ሐሜት የሚባል ነገር ሲጀምር መጀመሪያም በሽተኛ ነው ያሰውየ ሐሜትን ሲጀምር ምንድነው በዛ ወንድሙ ወይም በዛ እህቱ ወይም በዛ ቤተሰብ የታመመው በሽታ ስላለን ያ በሽታው ምንድነው ምቀኝነት ነው እንዴት ከታ መጡ አንተ አላህ ለወንድም የሰጠው አንተ ጋር መጥቶ ካልኩሌተር ይዞ የሳም መስራት አለበት እንዴ አላህ ይጨምርለት እንጂ ማለት ያለበት ለዚህ ነው እኮ ማሻአላህ በሉ የተባለው ስለዚህ ሙእሚን ትልቁ የስነ ምግባር መገለጫው ምንድነው ከተባለ ወንድሞቹ ባገኙት ነገር አይበሳጭም ተደሳሽ ነው በቃ በወንድሞቹ ማግኘት የሚበሳጭ ካለ ትልቅ የዘቀጠ የስነ ምግባር ብልሽት አለበት ወንድማችን ላይ ማለት ህዝድናን መጠንቀቅ ያስፈልጋል كما قال الرسول عليه الصلاة والسلام አትመቀኛኙ ጀርባም አትሰጣጡ አትመቀኛኙ ከተመቀኛኛችሁ እንጨት እሳት እንጨትን እንደሚበላው መልካም ስራችሁን ይበላባችኋል ሰላትን ይበላባል ወንድም ላይ ስትመቀኝ ሰኞ ጾም ኮን የሰኞ ጾም ያበላሽባል ምቀኝነት በጣም ጥንቃቄ የሚያስፈልግ ነው በጣም ዱዓ የሚያስፈልገው ነገር ነው ከባድ በሽታ ነው